ኃይሌ ገብረስላሴ የሚባል አንድ ጀግና አለ። 27 ወይም 28 ሪከርዶችን እንደሰበረ አውቃለሁ። በነዛ የተራከም የማራቶንም ውድድሮች እነዚህን ሁሉ ነገሮች ሲያሸንፍ ደስ ይላችኋል? ይከፋችኋል? ለምን ራሱ ኃይሌን ደስ አይለውም? ብቻ አይኑ እንዴት ያምራል ብትሉ ይከፋኛል፣ ደስ ይለኛል። ታስባላችሁ እንዴ? ቆይ አይኑ እንዴት ያምራል ብትሉኝ ደስ ይለኛል፣ ይከፋኛል። አይዟችሁ መንፈሳዊ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪ ከኔ ጋር ሁላችሁም በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ ገነት ቀሲስ ኃይሌ የደብራችን አስተዳዳሪ፣ ክቡር ሊቀ ሊቃውንት ዮሴፍ ደሳለኝ የሊቃውንት ጉባኤ አባል፣ ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ የተወደዳችሁ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት እንዲሁም እጅግ የተከበራችሁ የተወደዳችሁ ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። አሜን። ከኔ ጋር እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ጊዜ ዛሬ ቅዱስ ጊዮርጊስ፣ ነገ ደግሞ ጻድቁ አባታችን ተክለ ሃይማኖት፣ ትላንት ደግሞ ቅዱስ ኡራኤል አስበን ስለዋልን ስለምንውል ከቀኑ ከዕለቱ በረከት ረድኤት ለማግኘት ትምህርት እንማራለን። አታውቁትም ብዬ ሳይሆን ነገሩን ለማጽናት ጥቂት መንፈሳዊ ሐሳቦችን እንማራለን። ታግሳችሁ እንድትቀመጡ በሕያው እግዚአብሔር ስም ጠይቃችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 23 ጀምሮ የተጻፈ ቃል አለ። እኔ አንዲቱን ብቻ መዝዤ ለዚህ ክፍለ ትምህርታችን አቀርበዋለሁ። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል ይላል። በዚህ ርዕስ እንማራለን። ክርስቲያኖች እኛ ኦርቶዶክሳውያን ኢየሱስ ክርስቶስን ስናምነው፣ ኢየሱስ ክርስቶስን ስንቀርበው የምንቀርበው ወደ ክርስቶስ ብቻ አይደለም። የምንደርሰው ወደ ሞተልን አምላክ ብቻ አይደለም። ይህ ቃል እንደሚያመለክተን ወደ ቅዱሳን ኅብረትም ጭምር ነው የምንደርሰው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል፣ ወደ ጻድቃን መንፈሶች ደርሳችኋል፣
ወደ በኩራት ማህበር ደርሳችኋል እያለ የሚያበስረን ቤተ ክርስቲያን ማን ናት? ቤተ ክርስቲያን የቷ ናት? ቤተ ክርስቲያን የምትባለው ስንት ናት? በቅድሚያ ይህንን ሐሳብ ማንሳት በጣም ይጠቅማል። ሁላችሁም እንደምታውቁት የክርስቶስ አካል ናት ቤተ ክርስቲያን። መጽሐፍ ቅዱስ አካሉ ስለሆነች ስለ ቤተ ክርስቲያን ይላል። ቤተ ክርስቲያን የክርስቶስ አካል ናት። ልብ በሉ፣ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያን ውስጥ የምንኖር እኔና እናንተን ጨምሮ አሁን ያነበብኩላችሁ ጥቅስ በደስታ የተሰበሰቡ የአእላፋት መላእክት ኅብረት፣ የጻድቃን መንፈሶች ጉባኤ፣ ድል የነሱ የአሸናፊዎቹ የመስተጋድላን ያቺ አንድነት የክርስቶስ አካል ሕዋሳት ወይም ብልቶች ይባላሉ። ልብ በሉ፣ 3 ነጥቦችን አንስቼላችኋለሁ። ክርስቶስ የቤተ ክርስቲያን ራስ ይባላል። ቤተ ክርስቲያን ይሄ ኅብረት፣ የመላእክት ጉባኤ፣ የጻድቃን አንድነት፣ የሰማዕታት ያሸነፉ የሐዋርያት የመስተጋድላን ስብስብ እሷ ቤተ ክርስቲያን ትባላለች። ግን ደግሞ እያንዳንዳችን ደግሞ የዚች ቤተ ክርስቲያን ሕዋሳት ወይም ብልቶች እንባላለን። መጽሐፍ ቅዱስ እኛ የአካሉ ብልቶች ነን ይላል ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 5 የአካሉ ብልቶች ነን፣ ሕዋሳት ነን። ልብ በሉ እንግዲህ ግን የክርስቶስ አካል አንድ እንደሆነች፣ ክርስቶስ አካሉ አንድ ነው። ያልተፈለጠ፣ ያልተቆረጠ፣ ያልተሰነጠቀ አንድ አካል። የክርስቶስ አካል አንድ እንደሆነች አካሉ የምትሆን ቤተ ክርስቲያንም አንዲት ብቻ ነች። ስንት ነች? ስንት ነች? አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት፣ አንዲት ቤተ ክርስቲያን ብቻ ናት ያለችው። መንገዶች ሁሉ ወደ ደብረ ብርሃን ሊወስዱ ቢችሉ መንገዶች ሁሉ ግን ወደ ክርስቶስ አያደርሱ። መንትያ፣ አምሳያ፣ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ የሌላት አንዲት እንደ መሰንቆ ጭራ አንዲት ብቻ አንዲት ቤተ ክርስቲያን ናት። ታዲያ አንዲት ስትሆን ግን ሁለተኛ ቀጥዬ ማቀርበውን ልብ ብላችሁ ስሙ። አንዲት ስትሆን ግን አኗኗሯ፣ ይዘቷ ግን ይለያያል። ባጭሩ ሊቃውንት በ3 ከፍለው አኗኗሯን ወይም ይዘቷን ይተነትናሉ። አንደኛዋ ቤተ ክርስቲያን ጉባኤ፣ አንደኛዋ የቤተ ክርስቲያን ኅብረት፣ አንደኛዋ የቤተ ክርስቲያን አካል። የትኛዋ ናት ካላችሁኝ አኗኗሯ የምትታይና የማትታይ ትባላለች። ልብ በሉ፣ the visible church and the invisible church ይሏታል። የምትታይ ቤተ ክርስቲያን አለች። እሷ የቷ ናት? እኔና እናንተ የምንኖርባት፣ ጠባ ለኪዳን መሸ ለቁርባን የምንሰበሰብባት፣ ጉባኤ የምንሰማባት፣ መቅደስ የምንሰራባት፣ አስራት የምናወጣባት፣ ሰዓታት የምንቆምባት፣ ማህሌት የምንቆምባት፣ ጾም የምንጾምባት የምትታየው ቤተ ክርስቲያን ይህቺ ናት። አሁን እኔና እናንተ የምንኖርባት። የማትታየውስ ቤተ ክርስቲያን ካላችሁ ሆይ አሁን ኃይለ ቃል አድርጌ የተነሳው የቷ? በደስታ የተሰበሰቡ አእላፋት መላእክት ያሉበት የቷ?
የጻድቃን መንፈሶች ያሉባት የቷ የበኩራት ማህበር ድል ይነሱ የሚኖርባት እሷስ በሰማይ የምትኖረው ግንስ የማትታየው በአይነ ሥጋ የማትታየው በሥጋ ጆሮ የማትሰማው እሷ የማትታየዋ የቤተ ክርስቲያን አይነት ናት። አትታየው። አንድ ነገር ልጠቁማችሁ፣ ትምህርት ስለሆነ ስሙ ይጠቅማችኋል። በመጪው ዘመን ከሚመጣ ክህደትና መንፍቅና ይጠብቃቸዋል። ጉባኤ ከተዘጋጀ ካልቀረ ለሴሬሞኒና ለስሙ እንዳይሆን መጣው ሄድ እልላል አበቃው እንዳይሆን አንዲት ቁም ነገር እንኳን ይዘን እንግባ ቤታችን። አንድ ሊቅ ምን ይላል? የማትታየው ቤተ ክርስቲያን ይላል ከአጠቃላይዋ ቤተ ክርስቲያን 80% ናት ይላል። የምትታየዋ 20% ብቻ ናት። ምዕመናን እኔና እናንተ 20%ዎቹ ብቻ ነው የምንታየው። የማትታየውስ 80%። በጣም ብዙ የቤተ ክርስቲያን አባላት የቤተ ክርስቲያን ጉባኤ የአንድነቱ ህብረት አትታየው። እነሱ እነማን ናቸው? አሁን የዘረዘርኩላችሁ በደስታ የተሰበሰቡ አእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማህበር አይታዩም። 80% መሆናቸውን ልታሳየን ትችላለህ? አዎ፣ ፈጠን ፈጠን ብዬ ልንገራችሁ። ስሙ። የመጀመሪያዎቹ በደስታ የተሰበሰቡ አእላፋት መላእክት ናቸው። በዕለተ እሑድ የተፈጠሩ አሁን የማይባዙ ዲያብሎስን ድል ይነሱ ንቁም በበህላዌን እስክንረክብ ወደ አምላክነ አምላካችንን እስክናውቅ ድረስ ጸንተን እንቁም ብለው አንዴ ድል ይነሱት። አሁን የማይበድሉ በኢዮር በራማ በኤረር መንደር መስርተው የሚኖሩ ቁጥራቸው የማይታወቅ እንደ ዝናብ ነጠብጣብ ይሁን እኔና እናንተ አጠገብ ያሉ መላእክቶቻቸው ዘውትር በሰማይ ያለውን የአባቴን ፊት ያያሉ የተባሉ አብረውን ያሉ እዚህ መቅደስ ውስጥ እዚህ በር 2 መግቢያ በሩ ጋር 2 መቅደስ ውስጥ 2 ቅድስተ ቅዱሳን ውስጥ 1 ቅኔ ማህሌት 2 9 መላእክት እንኳን አሉ ይላሉ። እግዚአብሔር ፍጥረቱን በመላእክት እንኳን አስጠብቋል። እንኳን እኛን ነፋሳትን፣ እሳትን፣ ምድርን እንኳን በመላእክት አስጠብቋል። ይህኔታ እንደነገሩ ሰይጣንንም እንኳን አስጠብቆታል ይላሉ። እግዚአብሔር ምንኛ ቸር ነው። ምዕመናን በደስታ የተሰበሰቡ አእላፋት መላእክት ጉባኤ ቤተ ክርስቲያን ይባላሉ። የቤተ ክርስቲያን ጉባኤ ናቸው። ለዚህ ነው ደርሳችኋል የተባለው። ክርስቲያን ስንሆን ክርስቶሳውያን ስንሆን ወደዚህ የመላእክት አንድነትን ጭምር ነው የምንደርሰው። አብረን ነው የምንኖረው። መሰዊያችን አጠገብ አሉ፣ በጉባኤያችን መካከል አሉ፣ በመኝታችን አጠገብ አሉ። አብረን ወደዚህም ጭምር ነው የምንደርሰው። 80% አላሳያችሁ እኮ። ሁለተኛስ ያነበብኩላችሁ ወደ ጻድቃን መንፈሶች በአጸደ ገነት ያሉ ከደጉ ከአቤል ጀምሮ እስከዚህ ሰዓት ድረስ ነፍስ ከስጋቸው የምትለይ ደጋግ ክርስቲያኖችን ጨምሮ እግዚአብሔር ያሳያችሁ። ለነዚህ ሁሉ ዘመናት በስሙ የጸኑት፣ በአምልኮ የበረቱት፣ በትሩፋት የጠነከሩት፣ በዚያች በገነት በአጸደ ነፍስ የሚኖሩት ወደ ጻድቃን መንፈሶች ደርሳችኋል። 2 ሶስተኞቹስ በብሔረ ሕያዋን ያሉ ሞትን ያልቀመሱ እንደነ ሄኖክ ሞት ያላገኛቸው፣ እንደነ ኤልያስ በእሳት ሰረገላ የተነጠቁ፣ እንደነ አቡነ አረጋዊ የተሰወሩ እግዚአብሔር ብቻ የሚያውቃቸው በብሔረ ሕያዋን የሚኖሩ። አራተኞቹስ በብሔረ ብፁዓን ያሉ ከወንጌላውያን ቅዱስ ማቴዎስ ያያቸው፣
ከባሕታውያን አባ ዞሲማስ ያያቸው ኃጢአት የማይሰሩ 1000 ዓመት ሲሞላ የሚታደሱ በብሔረ ብፁዓን ያሉ 80% እኮ ነው ማሳያቸው። እነዚህ የቤተ ክርስቲያን ጉባኤ አባላት ናቸው። 5ኛስ ከገጸ መሬት የተሰወሩ ስውራን ደግሞ አሉላቸው። አብረውን እየኖሩ ግን አናያቸው። አብረውን አሉ ግን አይነ ስጋችን አይመለከታቸው። እግዚአብሔር ሲፈቅድ ብቻ የሚገለጡ ለነቢዩ ለኤልያስ እግዚአብሔር እንደነገረው ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁ እንዳለ እግዚአብሔር ያስቀራቸው ነፍሳት አሉ የተሰወሩ። እኔ ሰምቻለሁ። እዚህ እንጦጦ ኪዳነ ምሕረት የሚባል አዲስ አበባ ልጅቷ ታማሚ ናት። ለጸበል ገብታ አንድ ቀን ምን ገጠመኝ አለች። አይቻቸው ማላቅ እዛ ገዳም አይቻቸው ማላውቅ ግርማ ሞገሳቸው የሚያስፈራ አንድ አባት አየሁ አለች። ውይ ከየት የመጡ አባት ናቸው? ቡራኪያቸውን ልቀበል ብዬ ጠጋ ስል መዓዛቸው ያውዳል አለች። እዚህ ምድር ላይ እንዲህ አይነት መዓዛ አሽትቼ አላውቅም አለች። የእውነት ታሪክ ነው የምነግራችሁ። እግራቸው ጋር ተደፋው ቡራኪያቸውን ተቀበልኩና አለች። በጣም ስለገረሙኝ ከቅጽበት ዞር ላለው የሉም አለች። እግዚአብሔር ታማሚ ስለሆነች ሊባርካት ልኮላት እንደሆነ እኔ ተረዳው። የማናያቸው አሉ እዚህ ቆመው የሚያስቀድሱ ጮክ ብለን የማንስቀው እጆቻችንን ኪሳችን ከተን እንደ ምናምን ቦታ ማንዝናናው ስንረግጥ እንኳን በጥንቃቄ ድምፅ ሳናሰማ የሚሆነው ለምን ይመስላችኋል? አሉ 5 6ኞቹስ እግዚአብሔር የሚያውቃቸው ግቡሳን ደግሞ አሉ። በየገዳማቱ እሱ ባወቀ የሰወራቸው ስውራን ደግሞ አሉ። ግቡሳን ከገጸ ሰብ ከኔና ከእናንተ የተለዩ 6 አትሉ። 7ኛዋስ ይኸው እናንተና እኔ የምንተያይበት እኔ እየጮኩባችሁ እናንተ በትዕግስት እያዳመጣችሁኝ ያለንባት ቅዳሴ የምናስቀድስባት ምዕመናን የማይታዩት እንዴት እንደበዙ አያችሁ። እናንተ እዚህ ያለነው በጣም ደካሞቹን እያያችሁ አደራችሁን ተስፋ እንዳትቆርጡ። የማይታዩ እንደ ደመና ዙሪያችንን የከበቡን ይላል ቅዱስ ጳውሎስ። ስንቶች አሉ መሰላችሁ? እንደ ደመና የከበቡ አሉ። እነሱ ባይኖሩ እኮ በአይኑ ብቻ ቢያይ ሊያጠፋን እኮ ይችል ነበር። ሉሲፈር ዲያብሎስ በአይኑ ብቻ ትኩር ብሎ ቢያይ አፈር ከድሜ ያስገጠን ነበር። ዋ የሚሉት መላእክት አሉ። ስለ ሙሴ ስጋ እንኳን ሳይቀር የተሟገተ ቅዱስ ሚካኤል ስለኛ ደግሞ ዋ ይለዋል። በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ተብሎ እንደተጻፈው በዙሪያችን ከትመዋል። የእግዚአብሔር ቃል ነው። 80% ግን አትታይም። ፕሮቴስታንትና ተሐድሶ የካደው ይህን የማትታየዋን የቤተ ክርስቲያን ጉባኤ ነው። ሞታለች፣ ጠፍታለች፣ አብቅታለች። ቢጠሯት አትሰማም። በቃ ወገኖቼ የክርስቶስ አካል ትጠፋለች። በሰማይ ያለች የክርስቶስ ጉባኤ ለዚህ ልትጠፋ ነው የተጋደለችው። ላታውቅ ነው የሞተችው። ላትከብር ነው የተዋረደችው። በሞት ምክንያት ጉባኤ ክርስቶስ፣ አካለ ክርስቶስ፣ ሕዋሰ ክርስቶስ መሆኑ ያቋርጣል። ይሄን ፕሮቴስታንት የማትታየውን የቤተ ክርስቲያንን ባህሪ ሲክድ፣ ካቶሊክ ደግሞ አምላካዊ መለኮታዊ መሆኗን ካደና ተቋማዊ ብቻ አረጋት፣ ኢንስቲትዩሽን አረጋት። በቃ አንዲት ብቻ አለች የማትታየዋን ባህሪ የምታውቅ ደግሞም አምላካዊ መግቦቷ ያልተቋረጠላት ኦርቶዶክስ የምትባላለች። የኔ ስለሆነች እያደላው እንዳይመስላችሁ። አንድ የምትታይ የማትታይ። ሁለተኛዋ ደግሞ ተዋጊዋና ድል ነሽዋ ወይም አሸናፊዋ ትባላለች። እንተ በምድር ሰረዊሃ ወበሰማይ አጽቂሃ። ስሮቿ በምድር
ቅርንጫፎቿ ደግሞ በሰማይ ማና የኢየሱስ ክርስቶስ ቤተ ክርስቲያን ናት። የትም ያለች በሰማይ ያለች፣ ስሮቿ በምድር መሰረቶቿ በምድር በነቢያትና በሐዋርያት መሰረት ላይ መሰረት የሆነች ደግሞስ በሰማይ ያለች ምን ያደረገች? ያሸነፈች። ምን ያደረገች? ድል ያደረገች። እኩያት ፍትወታትን፣ ርኩሳት መናፍስትን፣ አጋንንትን፣ አላውያን ነገሥታትን፣ አረማውያንን ድል ነስታ በሰማይ ጉባኤ ዘንባባ ይዛ የምትዘምር የክርስቶስ ጉባኤ አለች። እሷ ማናት? ድል ነሽዋ፣ አሸናፊዋ፣ እየዘመረች የገባችው ድል ለነሳው የቤቴ አምድ እንዲሆን አደርጋለሁ ያላት አምድ የሆነች። አምድነቷ በኃላፊ ጊዜ ብቻ አይደለም፣ ለሁል ጊዜ ፍቅር ለዘውትር አይወድቅም ይላል። አምድ አደርገዋለሁ። ድል ለነሳው የሕይወትን መና ሰጠዋለሁ። ድል ለነሳው ነጭ ልብስ አለብሰዋለሁ። ድል ለነሳው ድል ለነሳው የሚለው የቅዱስ ዮሐንስ ራእይ የድል ነሺዎች ሕይወት የሚታየው በሰማይ ነው። ዙፋኑን ከበው የሚያመሰግኑ ድል ነሺዎች፣ ሰይጣንን ያዋረዱ፣ አጋንንትን ያሳፈሩ፣ በሞት መካከል ክርስቶስን ያከበሩ ያላፈረባቸው እሷ አሸናፊዋ ቤተ ክርስቲያን ናት። ዘ ቪክቶሪየስ ቸርች ይሏታል። ድል አድራጊዋ ቤተ ክርስቲያን። አንዷስ ተዋጊዋ ናታ። የት ያለችው? ይኸው እኔና እናንተ ነና ገና እየተጋደልን ያለን። ከምን ጋር? ከኃጢአት ጋር እየተጋደላችሁ ገና ደምን ማፍሰስ አልቻላችሁም የተባለ አንዴ ስንወድቅ፣ አንዴ ስንነሳ፣ አንዴ ስንበረታ፣ አንዴ ስንደክም፣ አንዴ ስንመጣ፣ አንዴ ስንቀር፣ አንዴ ወደ እግዚአብሔር፣ አንዴ ወደ ሉሲፈር፣ አንዴ ወደ ብርሃን፣ አንዴ ወደ ጨለማ ምንመላለስ ምስኪኖቹ እኛ ያለንባት፣ አንዳንዴ እያሸነፍን፣ አንዳንዴ እያሸነፍነው፣ አንዳንዴ እየቆምን፣ አንዳንዴ እየወደቅን የምንኖርባት ተዋጊዋ ቤተ ክርስቲያን የት ያለችው? እየተጋደለች ያለችው፣ በጠባቡ በር ለመግባት ገና እየተጋደለች ያለችው፣ በውስጥ ከመናፍቃን ጋር፣ በውጭ ከካህዲያን ጋር እየታገለች ያለች፣ በውስጥ በውጭ ፍርሃት የነገሰባት ተዋጊዋ ዘ ሚሊታንት ቸርች ይሏታል። ተዋጊዋ ሁለት አይን አንድ ናት፣ ግን ተዋጊዋም አሸናፊዋም አንድ ናት። በኋላ አሳያችኋለሁ ከታገሳችሁ። ለዚህ እኮ ነው የእግዚአብሔር ቃል እንዲህ ይላል፣ በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። በላይ ያለች ይህችኛዋ ናት ፍርሃት ያለባት። ዲያብሎስ ጥቂት ዘመን እንደቀረው አውቆ ውጊያ የቀጠለባት፣ ጦርነት የከፈተባት። ሁለት ሶስተኛዋ ግን አንዲት ናት። ስሮቿ በምድር ቅርንጫፎቿ በሰማይ ግን አንዲት ናት። ሶስተኛዋ የላይኛዋና የታችኛዋ ይሏታል። ዘአፐር ኤንድ ዘ ሎወር ይሏታል ፈረንጆቹ ደግሞ። የላይኛዋ የቷ ናት? በልዕልና የምትኖረው። የትኛዋ? በምድር ተወርዳ አሁን የከበረችዋ። የትኛዋ? በመበስበስ ተዘርታ ባለመበስበስ የምትነሳዋ። የትኛዋ? በድካም ሞታ በኃይል የምትነሳዋ፣ በልዕልና ያለችው፣ በላይ ያለችው። በታች ያለችውስ እኔና እናንተ ነና። ገና ታች አለን። ከፍታ አልተለማመደ፣ ግን መሰላሉ ላይ ይወጣል። አንዳንዴ ከፍ አንዳንዴ ዝቅ ምን ግን የጀመረ ታች አለችው። አንዲት ናት፣ ግን እንዳትረሱ አንዲት ናት። በላይ በታች ድል አድራጊ ተዋጊ የምትታይ የማትታይ ትሁን እንጂ አንዲት ጉባኤ ቤተ ክርስቲያን ናት። ሁለተኛ ሶስተኛ ሐሳብ በሞቴ እቺን ስሙ። በጣም ግልጽ ሐሳብ። አንድ ጥያቄ ልጠይቃችሁ። እየሰማችሁኝ ነው? እየሰማችሁኝ ነው? አንድ ጥያቄ ልጠይቃችሁ። የኔ አካል አሁን ይሄ የኔ ሰውነትን ይሁት አካል አለኝ
ራስ አለኝ፣ ሕዋሳት አሉኝ፣ ዓይን አለኝ፣ እጅ አለኝ፣ እግር አለኝ፣ ልብ አለኝ፣ ምናምን አለኝ። እስኪ ልጠይቃችሁ፣ በእኔ አካል ውስጥ ያሉ ሕዋሳት አንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አንድ ላይ። ድገሙት እስኪ። አንድ ላይ ተለያይተው? አንድ ላይ። አሁን ወደ እግዚአብሔር ቃል ልመልሳችሁ። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ያልኳችሁ አሁን የዘረዘርኩላችሁ በላይ በታች ድል አድራጊ ተዋጊ፣ የምትታይ የማትታይ የክርስቶስ ሕዋሳት የሆነች በሞቴ የአካሉ ብልቶች የሆኑ እነዚህ አሁን የዘረዘርኩላችሁ በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደግሞ በምድር በተጋድሎ ያለች የክርስቶስ ሕዋሳት የአካሉ ብልቶች ነን አላልኳችሁ? ታዲያስ አንድ ላይ ነው የምንሰራው ወይስ ተለያይተን ልንሰራ ነው? ኧረ ንገሩኝ። አንድ ላይ መለመን አለብን እናንተን። አንድ ላይ ነው ማለት ነው። የአካላችን ብልቶች አንድ ላይ የሚሰሩ ከሆነ የክርስቶስ አካል የሆነች የቤተ ክርስቲያን ብልቶች መላእክት፣ ጻድቃን፣ ቅዱሳን፣ መስተጋድላን፣ ሰማዕታት አንድ ላይ ነው የምንሰራው። አንድ ላይ። ምክንያቱም የክርስቶስ ብልቶችና ሕዋሳት ሆነናል። ይሄ ምን እንደሚያስከትል ታውቃላችሁ? በሞት ስሙኝ። በሞት ምክንያት የሚቋረጥ አንድነት የለንም። በምን ቋንቋ እንንገራቸው? ሞት ይህንን የክርስቶስ የአካል አንድነት አይቆርጠውም። ከአካሉ ብልትነት አይለየውም። በሰማይ ትኑር በምድር የእግዚአብሔርን ቃል ላንብብላችሁ። እንዲህ ይላል፣ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ይላል። በሞት ምክንያት የምትቋረጥ ህብረትና አንድነት የለንም። ለምን? የሞቱ ሳይሆኑ ሕያዋን ስለሆኑ። ምን ስለሆኑ? በሞት ምክንያት አንድነታችን ከተቋረጠማ ምኑን ቤተ ክርስቲያን ሆና? ምኑን አካለ ክርስቶስ? ምኑን የክርስቶስ ብልቶች ሆና? ስለዚህ በአንድነት ነው የምንሰራው። ይሄን በመጽሐፍ ቅዱስ ማስረጃ ላሳይ። እየሰማችሁ ነው? ይሄን በሁለት የመጽሐፍ ቅዱስ ማስረጃዎችን አሳይ። እዩ። በላይ በአጸደ ገነት ያሉ የጻድቃን መንፈሶች የተባሉ እነርሱ እኛ በስጋዊ ነን ያለነው፣ እነሱ በአጸደ ነፍስ ነው ያሉት እንጂ አብረን ነው። እስኪ አብረን ነው በሉ። አብረን። እነዚያ በአጸደ ነፍስ ያሉ በብሔረ ሕያዋን ያሉ እነዛ የጨረሱ ያገኙ ናቸው። እኛስ ገና መንገድ ላይ ነን። ምን ላይ ነን? መንገድ ላይ። እነሱ በማየት እኛስ በእምነት። እነሱ አሁን ፊት ለፊት ማየት ጀምረዋል። የአምላካቸውን ተድላ ደስታ ፊቱን በማየት መኖር እያጣጣሙ ነው። አጠገቡ ሆነው ይናፍቃቸዋል። ማለዳ ማለዳ አይሰለችም፣ አዲስ ይሆንባቸዋል። ሁሌም ያመሰግናሉ። ሲያመሰግኑ ያርፋሉ፣ ሲያርፉ ያመሰግናሉ። እንደ መላእክት ይኖራሉ። እነሱ ተስፋውን የጨበጡና ያገኙ፣ እኛስ እኛ በተስፋ የምንኖር ነን እንጂስ አብረን። ይሄንን የሚያስረዳ ሁለት የእግዚአብሔር ቃል ላቅርብላችሁና በፍጥነት ትምህርቴን ወደ መጠቅለል እሄዳለሁ እንዳላስመሻችሁ። እየሰማችሁ ነው? አንድ እግዚአብሔር ቃል ስሙ። ይሄን ያወራሁትን በእግዚአብሔር ቃል አስደግፈን በደንብ አረጋግጠን እንለፍ። እንዲህ ይላል እግዚአብሔር ቃል፣ በአንድ ኃጥእ ንስሐ መግባት በሰማይ ያለች ጉባኤ ደስ ይላታል ይላል። ልድገመው። በአንድ ኃጥእ ምድር ላይ መቼም ኃጢአተኛ ንስሐ የሚገባው በሰማይ አይደለም። የት ነው? በምትታየው ቤተ ክርስቲያን ንስሐ በሚገባ በአንድ ኃጥእ ንስሐ መግባት፣ በአንድ ኃጥእ መጸጸት፣
በአንድ ሀጥ መመለስ ምክንያት ይላል በሰማይ ባለች ጉባኤ ቤተ ክርስቲያን ደስታ ይሆናል፣ ዝማሬ ይሆናል ይላል። በሞቴ እስኪ ልጠይቃችሁ፣ የኔና የእናንተን ንስሐ መግባት ብታውቅ ነው ባታውቅ ነው ደስ ያላት? ብታይ ነው ባታይ ነው ደስ ያላት? ብትሰማ ነው ባትሰማ ነው ደስ ያላት? ቢያገባት ነው ባያገባት ነው ደስ ያላት? ወንድሞቻቸው ነና የወንድሞቻችን ከሳሽ ተጭኗል አይልም? ማር ይስሐቅ ደግሞ እኛ እንደ ታናሽ ወንድም ሆነን እነሱ እንደ ታላቅ ወንድም ሆነው ያዝኑልናል አይልም? እሱን ነው እኮ አሁን የምገልጽላችሁ። ምን ብሎ በእኛ መጸጸት በሰማይ ያለች የቷ አእላፋት መላእክት፣ የቷ የጻድቃን መንፈሶች፣ የቷ የበኩራት ማህበር የመስተዳድራን ሀገር ምን ይላታል? እሱም ደስ ይላታል። አብረንን አይደለም? ደስ ያላት እኮ አብረን ስለሆንን ነው። ስለምታይ ስለምትሰማ አብረን ስለሆንን እኮ ነው እንጂማ አንዳንዶች እንደሚሉት የት ታውቃለች፣ የት ትሰማለች፣ የት ታያለች የሚሉት አሁን ፉርሽ አይደለም። ደስ ይላታል። ለምን? ያገባታና። ለምን? ወንድም ናታ። አንተ ወንድም ሲመረቅ ትፈነጥዝ የለ? አንቺ እህትሽ ስታሸንፍ ደስ ይልሽ የለ? እሱ ማለት እኮ ነው አብረንና ታላላቅ ወንድሞቻችን ታናናሽ እኛ የሰማይዋ በእኛ ንስሐ ደስ ይላታል። አብረንና አንድ እግዚአብሔር ቃል ላስታውሳችሁ በሞቴ እዛ ሉቃስ ወንጌል ላይ ያለው ያ የጠፋውን ልጅ ላስታውሳችሁ። ምዕራፍ 15 ጠፍቶ ተቅበዝብዞ ተመለሰ። አባትየው በጣም ደስ ተሰኘ። የጠፋው ልጅ ወንድም ግን አኮረፈ። እኔ በቤትህ ስታዘዝልህ ኖሬ አንድ ቀን እንኳ ፍሪዳን አራድክልኝ። ይሄ ወንድሜ ግን አባክኖ ሲመጣ ይህን ያህል ደስታ ልታደርግለት ይገባል? አኮረፈ። ደጅ አለ። ሲሆን ወንድሙ ከሞት ወደ ሕይወት ሲመጣ አባቱ ደስ እንደተሰኘ ሊደሰት አይገባም ነበር? ሊፈነጥስ አይገባም? ምን አደረገ? ደጁ የወንድሙ መመለስ አስኮርፎ። ወገኖቼ እውነተኛ ወንድሞች በደስታ የተሰበሰቡ የአእላፋት መላእክት ደስ የሚሰኙት ወንድሞቻችን እኮ ስለሆኑ የሰማይ ጉባኤ እሷ ናታ። ጻድቃን፣ ቅዱሳን፣ መስተጋድላን፣ ሰማዕታት ያቺ ያልኳችሁ ህብረት አንድነት ለምን ደስ አላት? ወንድሞቻችን ምን አገባን? አሁን አንድ አብረን አይደለን? ያያሉ አያዩ፣ ይሰሙ አይሰሙ፣ በአንድ ሀጥ መመለስ በሰማይ ዝማሬ ይሆናል። እህቴ ሆይ መላእክትን የሚያዘምር ከሆነ አትመለሽም? የተወደደች ቅድስት ድንግል ማርያምን ደስ የሚያሰኝ ከሆነ አይበቃም? ኃጢአት የቅዱሳን ህብረት ምጥ የተያዘው ያ ጉባኤ ስላንተና ስለኔ መመለስ መሆኑን አታውቅም? ክርስቶስ ዳግመኛ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ያለው ቢያገባው ነው ባያገባው? አንድ የላይኛዋ በእኛ መመለስ ደስ አላታ። ለምን? ደርሰናላ፣ አብረንና ጉባኤ ቤተ ክርስቲያን ማለት ይቺ ናት። ምዕመና አንድ እሺ፣ በምድር ያለችውስ በሰማይ ባለችው ደስ ይላታል? አዎ። መቼ? አንድ እግዚአብሔር ቃል አንብብላችሁ አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 ከብልቶች በሞቴ ስሙኝ፣ ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል። በሞቴ የአካሉ ብልቶች ነን አላልኳችሁም ቅድም? እነሱ እነማን ናቸው? በቤተ ክርስቲያን ጉባኤ ውስጥ ያሉ የቶቹ 80%ቶቹ 20%ቶቹ ብልቶች ነን፣ ሕዋሳት ነን። ከብልቶቹ አንዱ ቢከብር ያልከበሩት ብልቶች
ከከበረው ብልት ጋር ሆነው አብረው ምን ይላቸዋል? ንገሩኛ። ደስ ይላቸዋል። አያችሁ፣ ለምንድን ነው ቅዱስ ጊዮርጊስን እያሰብን ደስ የሚለን? ለምንድን ነው የተክለ ሃይማኖትን ተጋድሎ እያሰብን ደስ የሚለን? ብልቶች ነና። ከብልቶቹ አንዱ ቢከብር ይላላ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። በእግዚአብሔር ፊት የጻድቃን ሞት የከበረ ነው ይላል። መክበር ቅዱስ ዮሐንስ አፈወርቅ ፍጹም መሆን ይላል። ሰማዕታት ሲሞቱ ከበሩ ነው የሚባሉት። ጻድቃን ተጋድለው ሲያርፉ ፍጹም ሆኑ ነው የሚባለው። ፍጽምና ሲያገኙ በእግዚአብሔር ፊት ሲከብሩ ሌሎቹ ብልቶች አብረው ያሉት ሌሎቹ ብልቶች ይከፋቸዋል? ደስ ይላቸዋል? ያገባቸዋል? አያገባቸውም? ይመለከታቸዋል? አይመለከታቸውም? ለዚህ ነው ደስ የሚለን በሞቴ። ለቅዱስ ጊዮርጊስ እልል የምንለው የእኔና የእናንተ ከብልቶቹ አንዱ ስለሆነ ሌሎቹ ብልቶች አብረው ደስ ይላቸዋል። በሞቴ አልጠይቃችሁ በሞቴ እያሉ እንዳላስለቻችሁ እንጂ አሁን ነው ትዝ ያለኝ ደጋግሜ መጥራት። አይኑ እንዴት ያምራል ብትሉ ይከፋኛል? ደስ ይለኛል? ታስባላችሁ እንዴ? ቆይ አይኑ እንዴት ያምራል ብትሉኝ ደስ ይለኛል? ይከፋኛል? አይዟችሁ፣ መንፈሳዊ መሆናችሁን ተውትና እንዳለው እናውራው። እናንተ የምትጫወተላችሁ ደስ ይለኛል ይከፋኛል ስለ አይኔ ይወራል እንዴ ልትሉ እኮ ይሆናል። ሰንበት ተማሪዎች አጣፉ። ቆይ ለአገልግሎቴ እንዲመቸኝ ነው ደስ ይለኛል ይከፋኛል። አይኔን ደስ ይበለው እንጂ እኔ ምን አገባኝ እላለሁ፣ እቦርቃለሁ፣ ይሞቀኛል ነው አይደለም? አንዱን ብልት ማድነቅ ማንን ማድነቅ ነው? እኔ ነው አይደለም? ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ሲላቸው በሞቴ እነዚህ እኮ ሳቃችሁ አይደል? ደገመው ትላለህ። ስትቆጥሩ ሳመሿትና ተተፏታላችሁ። እዚህ ጋር ሲያውቁ ተመትቡ ዘምቼ ነው። እናንተ ጨዋዎች ናችሁ። ከእናንተ ጋር ነው የምነጋገረው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። እስኪ ሌላ አንድ ቅርብ ያለ ምሳሌ ልስጣችሁ። ብዙ ጊዜ ይህን ትምህርት ሳስተምር ስመስለው እኔንም ስለሚገባኝ ነው። ኃይሌ ገብረስላሴ የሚባል አንድ ጀግና አለ። 27 ወይም 28 ሪከርዶችን እንደሰበረ አውቃለሁ። በነዛ የተራከም የማራቶንም ውድድሮች እነዚህን ሁሉ ነገሮች ሲያሸንፍ ደስ ይላችኋል? ይከፋችኋል? ለምን? ራሱ ኃይሌን ደስ አይለውም ብቻ? ለምን? ሲያለቅስ አልቅሰናል፣ የእናንተን አላውቅም። ኋላ ሲቀር ልቤ ኋላ ቀርቷል፣ የእናንተን አላውቅም። በባንዲራ ፊት ሲያለቅስ መላው ኢትዮጵያዊ አልቅሷል። እውነት አሰብ። ኃይሌ ማለት ኢትዮጵያ ስለሆነ ነው። እውነት አሰብ። ጊዮርጊስ ማለት እኮ ቤተ ክርስቲያን ነው። እውነት አሰብ። ተክለ ሃይማኖት ማለት እኮ ቤተ ክርስቲያን ነው። እውነት አሰብ። እነሱ ማለት እኛ፣ እኛ ማለት እነሱ፣ ጉባኤ ቤተ ክርስቲያን ማለት ነው። እውነት አሰብ። ለዛ እኮ ነው ደስ የሚለን። ኃይሌ ገብረስላሴ የራሱ ጉዳይ ነው። ሰሞኑን አንድ ጎረምሳ ሲናገር ሰምቻለሁ። አንድ ፓስተር ጊዮርጊስ ተቆረጠ ተፈለጠ የሚሉት ለራሱ ነው። እናንተ እንኳን አታውቋትም፣ እችን ቃል ነው ታውቋታላችሁ። ለሀጃው ነው ይላል። አቤት አለማወቅ፣ አቤት ድፍረት፣ አቤት የስድብ አፍ፣ አቤት የአጋንንት ስራ። እናንተ ለራሱ ብቻ ነው ኃይሌ። ለሁላችን ኩራት እኮ ነው የሆነው። የኃይሌ ሽልማት እኮ ኢትዮጵያ ሽልማት ነው። ኃይሌ እንደ ግል ያገኛቸው ነጥቦች ቢኖሩ ለሁላችን ደግሞ ቆመን ዓለም ቆሞ አጨብጭቦለታል። ኢትዮጵያ በኃይሌ እግሮች እንደታወቀች እናውቃለን። ዋው የኃይሌ ገብረስላሴ ልጆች ናቸው ይላሉ። ጎበዝ። የአንዱ ድል ከብልቶች አንዱ ቢከር ሌሎቹ ብልቶች
አብረው ደስ ይላቸዋል። አንድ ሊቅ ምን ይላል መስላችሁ? ላንብብላችሁ በሞቴ ትምህርቴን እያጠናቀቅኩ ነው። እሺ ምንድን ነው ይሄ? ለራሱ ነው እንደዚህ። አሁን ይሄ አሁን ወንጌል ነው ወንጀል ነው እንጂ ምዕመናን በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደግሞ ወደ ጻድቃን መንፈሶች ደግሞ ድል ወደ ነሱ ወደ ሰማዕታት ኅብረት ደርሳችኋል። ለመጠቅለያ እንዲሆነኝ እንኳን እንዲህ ያሉ ድል የነሱት፣ እንኳን እንዲህ ያሉ ያሸነፉት፣ እንኳን እንዲህ ያሉ የከበሩት፣ እንኳን እንዲህ ያሉ በረከት የሆኑት ቀርቶ ምዕመናን እኔና እናንተ እንኳን አንዳችን ለአንዳችን እናስፈልጋለን። እየሰማችሁ? ለዚህ እኮ ነው ምስክሮች ድንቆች ናቸው። ስለዚህ አታነቡ መጽሐፍ ቅዱስ? ነፍሴ ፈለገቻቸው። የቃል ምስክር፣ የሕይወት ምስክር፣ የሞት ምስክር ሰማዕታት፣ ጻድቃን፣ መስተጋድላን ምስክሮቼ ትሆኑኛላችሁ ያልካቸው ሐዋርያት ምስክሮቼ ድንቆች ናቸው። ነፍሴ ምን አለቻቸው? በሞቴ በሩልኝ እስኪ ፈለገቻቸው። አየህ፣ ለራሳቸው ብቻ ለሁላችን ቤተ ክርስቲያን ማለት ይችላል። አንድ የመጨረሻ ቃል የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 21 ላይ ዓይን እጅን ጆሮም እግርን አታስፈልገኝም ሊለው አይችልም። ይሄ መደምደሚያ ሳይሆን አይቀርም። ሰምታችሁኛል? ዓይን እጅን ጆሮም እግርን ምን ሊለው አይችልም። እኔ ቅዱስ ጊዮርጊስን ብልቶች ነና ሕዋሳት ነና አታስፈልገኝም ልለው እችላለሁ? አይቻልም። አንዱ ብልት ለአንዱ ብልት ያስፈልጋል አያስፈልግም? ልቤ ቢያቆም ችግር የለውም ማለት ዝንጥ ብዬ መሄድ ይችላል። አዲስ አበባ አይደለ? ይቻላል። ዓይኔስ መሪ ያስፈልገኝ? አንዱ ለአንዱ ያስፈልጋል። ዓይን እጅ ጆሮ እግር አታስፈልገኝም ካለች ምን አይደለችም ማለት ነው? የአካሉ ምን አይደለችም? ብልት አይደለችም። የቤተ ክርስቲያን ጉባኤ አይደለችም። የቤተ ክርስቲያን አካል አይደለችም። በዚህ አይታወቅም። አለመሆናቸው አይታወቅም? ይታወቃል። አያስፈልግም ሲል ይታወቃል። ትርጓሜ ወንጌላችን በሊቁ ፊት አይጠቀስም እንጂ አንድ ደስ የሚል ማብራሪያ ይሰጣል። ይሄንን ቃል ራስ ይላል። ይሄኛው ራስ ኢየሱስ ክርስቶስ ያልኳቸው ራስ አይደለም። ይሄ ራስ ስለሆነ ብቻ ይላል ዓይንን ወዲያልኝ እጅንም ጥፋልኝ እግርንም ሂድልኝ ቢለውና ቢያባራቸው ራስ ስለሆነ ብቻ መኖር ይችላል ብሎ ያነሳና አይደለም ቆለል ሲል ጨፍልቀው ግድል ያደርጉታል ይላል። ለምን? ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ቆለል ሲል ምን ይሆናል? ይረገጣል። በሏ አማርኛ እንዴት ነው? አታስፈልገኝም ሊለው ይችላል? የትኞቹ ብልቶች በደስታ የተሰበሰቡ መላእክት፣ ጻድቃን፣ ቅዱሳን አታስፈልጉኝም ሊል የሚችል የአካሏ ብልት ያይደለ የተቆረጠ ክርስቶሳዊ አይደለ። ይሄንን ግን በሕይወታችሁ ማረጋገጥ ትችላላችሁ። የምትወዷቸውን ቅዱሳን፣ የምትዘክሯቸውን ቅዱሳን በእውነት በደግነት በንጽህና በደንብ ከኖራችሁ እመኑኝ ታዩዋቸዋላችሁ፣ አብረዋችሁ ይሆናል። እየሰማችሁ ይሄንን ጥልቅ በሆነ ማስረጃ አስረድቼ ይላልቃል። ቅዱስ አግናጢዮስ ምጥው ለአንበሳ በ111 ዓመተ ምህረት በትራጃን ዘመነ መንግስት ሰማዕትነት ተቀበለ። በረከቱ ይደርብን። ደቀ መዛሙርቱ እግሮቹን ይዘው የታሰረበትን ሰንሰለት ይዘው እያለቀሱ እባክህ አትሙትብን ብለው ይለምኑት ጀመር። አግናጢዮስም እያለቀሳችሁ ልቤን አታራሩት እባካችሁ አለና ለመናቸው። እባካችሁ ተው፣ ለመድኃኒቴ ለኢየሱስ ክርስቶስ እንደ መገበሪያ ስንዴ አንበሳ አፍ ውስጥ ልፈጭለት እባካችሁ ተውኝ አላቸው።
በብርቱ ልመና ሲለምናቸው እያለቀሱ ለቀቁት። በተራቡ አናብስት አፍ ውስጥ ከተቱት። በረከቱ ትደርብን እና ሰማዕትነት ተቀበለ፣ አረፈ። አንድ የእሱ ደቀ መዝሙር ጸሐፊ የጻፈውን ላንብብላችሁ። ምን ይላል? ሁላችንም ወደ ቤት ገባን። በሞቴ ስሙ ሁላችንም ወደ ቤት ገባን። ግማሾቻችን ለቅሷችን ሊያባራ አልቻለም። አግናጤዎስ ልዩ ስለነበር መምህራችን ስለሌለ ማልቀስ ጀመር። አንዳንዶቻችን በጣም ደክሞን ስለነበር ብርቱ እንቅልፍ ያዘን። አንዳንዶቻችን ተክዘን ጭንቅላታችንን አቀርቅረን ጉልበታችን ውስጥ ከተን ማንባት ያዝ ይላል። ያን ጊዜ ቅዱሱ ሰማዕት በመካከላችን ተገለጠ ይላል። ከዛስ አቀፈን ይላል። እንባችንን አበሰልን አለ። ከዚያስ ያዘነውን አጽናናን አለ። አሸብርቆን የመጣው አለ። ከዚያስ አስነሳንና እጆቹን ዘርግቶ ሁላችንንም ጸለየልን፣ አማለደን ይላል። አብሮን ተገኘ። ለዚህ ነው ቅመሱት ያልኳቸው። አሁን እየቀመሱ ያሉ አሉ ቅዱሳን የሚያነጋግሯቸው። እኔ የቅርብ ልጅ ላስታውሳችሁና ላብቅ። እማቀውን ታሪክ ልንገራችሁ። ጡቴ አበጣልሽ ክርስቲያናዊት ሴት በብዙ መከራ የምትኖር ናት። ነፍሷን ይማረው አርፋለች። እና ጡቴን አሞኝ ለእህቴ ስነግራት ሆስፒታል ወሰደችኝ አለች። ሐኪሙ መረመረና ጡቴ መቆረጥ እንዳለበት ነገረኛለች። ስለዚህ እህቴን ታላቄ ናት ይዘሻት ነይ ብሎ ቀጠሮ ቀጠረላት አለች። እኔ ደግሞ ቅዱስ ሚካኤልን በጣም ስለምወድ ሄጄ አለቀስኩ አለች። የቀጠሮ ቀን ከእህቴ ጋር ልንወጣ ስንል አንድ ረዥም በጣም የሚያምር በሬ ላይ ቆሞ ነበር አለች። ምን አለኝ? ጡትሽ ሊቆረጥ ነው፣ ግድ የለሽም አትይዢ፣ እኔ እፈውስሻለሁ አለኝ አለች። አልሄድም ብዬ አለቀስኩ አለች። ታምኑም ባታምኑ ከ15 ዓመት በኋላ ለካ ጡቷን ይዞ ላስቆርጠው ነበር እያለ የሚለፈልፈው ያ ክፉ ጠላቷ ነበር። ቅዱስ ሚካኤል ግን በሯ ላይ ቆሞ አዳነብኝ እንጂ አለ። ትዘክረዋለች። በሯ ላይ ቆመላታል። ምናልባት ቺም በመከራ ውስጥ የምትኖር ሀገር የቅዱሳን ዝክር እየጠበቃት ይሆን? ምእመና ታይዋቸዋላችሁ፣ እመኑ፣ ትሰሟቸዋላችሁ። አንድ ሊቅ እንደተናገረው በአንድ ጣራ ስር የምንኖር ከሆነ ጥራቸው፣ ይሰሙሃል፣ አናግራቸው፣ ያደምጡሃል፣ አክብራቸው፣ ያከብሩሃል። በአንድ ጣራ ስር እንደ ላይኛው ደርግ እንደ ፍሎር ፈርስት ፍሎር እና እንደ ግራውንድ አብረን የምንኖር ነን ይላል። ምእመና በምድር እያሉ ሰማዩን ያዩት አልነበር? እነ ሕዝቅኤል የእግዚአብሔርን ዙፋን፣ እነ ኢሳይያስ የእግዚአብሔርን ዙፋን እንዳዩ አታስታውሱ? ምድር ላይ ያሉ የበለጠ ከቀረቡና እዛ ከሆኑ በኋላ የሚበልጠውን ካወቁ የሚበልጠውን ካዩ የሚያንሰው ያቅታቸዋል። ሰምታችሁኛል? ቅዱስ ኤፍሬም የመጨረሻ ምሳሌ የመጨረሻ እያልኩ ልጨርሳችሁ እንዳይሆን ብና ጨርሻ እችን ሳርና በጣም ግልጽ ሳነበው ስለደነቀኝ ነው። ቅዱስ ኤፍሬም ምን ይላል? እነዚህን እኔ ያስተማርኩ እነዚህን አሁን ያተትናቸውን ጉዳዮች ሊጠቀልል አንድ ግሩም መጠቅለያ ያበጃል። ምን ይላል? ተፈጥሮን እንኳን ተመልከት ይላል። ምን አይነት ይላል መሰላችሁ? በእርሻ ላይ ያለ ወይን በጣም ሲበስል ለመገረዝ ለመቆረጥ ሲደርስ አለ በደንብ ሲበስል ሲያፈራ አለ እቤት ውስጥ ያለው በጠርሙስ የተቀመጠው ወይን ይላል ልፍላ ልገንፍል ይላል አለ። በእርሻ ላይ ያለው ሲደርስ እኮ ነው ያኛው ምን የሚለው? ተፈጥሮ እንኳን አያስተምርም ወይ? ወይን እንኳን እንዲህ ከሆነ በቤቱ የተሰበሰቡና በእርሻው ላይ ያሉ እናንተ ቁርጥ ግንኙነት አላችሁ። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ደግሞ ድል ወደ እነሱ ወደ በኩራት ማይበር ምን ብላችኋል? ምን ብላችኋል? አልነበራችኋል? ለነገሩ ባለፈው መጥቻለሁ። ደብረ ብርሃኖች ዝም ብሎ ነው የሚሰሙ አለኝ። ምንም አይተነፍሱልን ብሎኛል። ደጋሚ ያረጋግጫለሁ። በቀደም እዛ መጥቼ እቺኑ አሁንም ደገማችሁኛል። እግዚአብሔር ከሁላችን ጋር ይቆያል።